ሰላም ሰላም የዩቲዩብ ቻናል ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ እያልን ዛሬ እንግዲህ በአዲስ ቻናል አዲስ ፕሮግራም ይዘንላችሁ መጥተናል ማለት ነው። ላይክስ ሼር ሰብስክራይብ እያደረጋችሁ እንድትከታተሉት በአክብሮት እንጠይቃችኋለን ማለት ነው። ስለዚህ ይሄ ፕሮግራም እንግዲህ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሚኒስትር ኦፍ ሳይንስ ኤንድ ሃየር ኤዱኬሽን እንግሊሽ ፎር ሪሜዲያል ፕሮግራም 2018 ኢትዮጵያን ካላንደር ይላል ማለት ነው። ስለዚህ እንግሊዘኛ ሪሜዲያል ፕሮግራም አዲሽናሊ ፍሬሽማንንም በዚህ እንሰራለን ማለት ነው። በዋናነት ለሪሜዲያል ፕሮግራም የተዘጋጀ ነው ማለት ነው። ስለዚህ በትምህርት ሚኒስቴር አማካኝነት የወጡ አውትላይኖችን ፈተና በዋናነት የሚወጡትን አውትላይን በመምረጥ እንግዲህ ለእናንተ በዚህ ዩቲዩብ ቻናል ቲዩቶሪያል ለመስጠት ቆርጠን ተነስተናል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ በደንብ ተከታተሉት። መጨረሻም ጥያቄ እንሰራለን ማለት ነው። ኢንትራንስ ቤዝድ የሆኑ ጥያቄዎችን የኢንትራንስ ጥያቄዎችን በዚሁ ቻናል ስለምንሰራ እስከ መጨረሻው ትምህርቱን ከወሰዳችሁ በኋላ ጥያቄዎችንም በደንብ እንሰራለን ማለት ነው። ሲቀጥል በእያንዳንዱ ቲዩቶሪያል የመጨረሻ ላይ ኪዩዝ ይኖራል ማለት ነው። እሱን ፕራክቲስ አድርጉ ማለት ነው። ስለዚህ አውትላይኑን ስንመለከት እንግዲህ የመጀመሪያው ሞዳልስ ነው። እንግዲህ የምትማሩት ሪሜዲያል ፕሮግራም ስለ ሞዳልስ በደንብ ታውቃላችሁ ተብሎ ይታሰባል ማለት ነው። ስለዚህ ስለሱ ፈተና እንደሚወጣ እርግጠኛ መሆን አለባችሁ። አድቫይስ ኤንድ ኦብሊጌሽን አለ ማለት ነው። ስለዚህ የመጀመሪያው መስት ነው ማለት ነው። መስት ምንድነው? ኦብሊጌሽን ኤክስፕረስ ለማድረግ እንጠቀምበታለን። ሹድ፣ አውት ቱ፣ ሃቭ ቱ፣ ሃድ ቤተር እነዚህ የመሳሰሉትን እንጠቀማለን ማለት ነው። ስለዚህ መስት ምንድነው? ኤክስፕረስ የሚያደርገው ምንድነው? በተለይ ደግሞ ሹድ፣ አውት ቱ እና ሃድ ቤተር እነዚህ በጣም ተያያዥነት አላቸው ማለት ነው። ስለዚህ ሹድ፣ አውት ቱ እና ሃድ ቤተር የሶስቱ ልዩነት ምንድነው የሚለውን ነገር እናያለን። ሲቀጥል መስትና ሀውቱ ደግሞ ተመሳሳይ የሚያደርጋቸው ነገር አለ ማለት ነው። ስለዚህ የእነሱን ልዩነትም በዋናነት ማወቅ ይጠበቅባቸዋል ማለት ነው። ስለዚህ በዋናነት የእነዚህ ልዩነት የመስት ቨርስ ሀውቱ ልዩነታቸው ምንድነው የሚለውን ሲቀጥል ሹድ፣ አውት ቱ እና ሃድ ቤተር ምንድነው ልዩነታቸው የሚለውን ዲቴል የምናይ ይሆናል ማለት ነው። ስለዚህ በደንብ አድርጋችሁ እነዚህ ነገሮች ካልገባችሁ ኮመንት ላይ መጠየቅ ትችላላችሁ ማለት ነው። እነዚህ ነገሮች አንድ ኮንተንት ናቸው ማለት ነው። ሌላው ሁለተኛው ምንድነው? ነሰሲቲ ኤንድ ፕሮሃቢሽን አስፈላጊ የሆነ ነገር ኤክስፕረስ ሲደረግ እና ፕሮሃቢሽን ኦር የተከለከሉ ነገሮችን ኤክስፕረስ የምናደርገው እንዴት ነው የሚለውን ነገር ደግሞ እናያለን ማለት ነው። ስለዚህ መስናት፣ ኒድ፣ ኖ፣ ዶንት ሃቭ ቱ የሚሉት እንጠቀምባቸዋለን ማለት ነው። ለምሳሌ የተከለከለ ነገር ከሆነ መስት ኖት እንጠቀማለን ማለት ነው። የማያስፈልግ ኖት ነሰሰሪ ከሆነ ደግሞ ኒድ ኖ ኤክስፕረስ ያደርጋል ማለት ነው። ስለዚህ እያንዳንዱ እነዚህን ዲቴል እናያለን ማለት ነው። ሶ the third one is special or advanced modals የሚባሉ አሉ። ስፔሻል ኦር አድቫንስድ ሞዳል የሚባሉት ደግሞ ደር፣ ዩዝድ ቱ፣ ውድ ራዘር፣ አውት ቱ ሃቭ የመሳሰሉትን እናያለን። the fourth one is ability ኤክስፕረስ እናደርግበት ability can perform a certain tasks ማለት ነው። ስለዚህ ያን ability ኤክስፕረስ የሚደረግበት ሞዳሎች እነማን ናቸው የሚሉትን እናያለን ማለት ነው። most probably can could be able to ማለት ቢ ማለት ኢዝ አም አር ሊሆን ይችላል፣ ዌር ወዝ ሊሆን ይችላል ማለት ነው። እንደ ቶታሊ ቢ ኤብል ቱ የሚሉት እናያለን ማለት ነው። ስለዚህ ሞዳልን እነሱን ካየን ሁለተኛው ኮንተንት ምንድነው ስንል ኮንዲሽናል ሰንተንስ ነው የምናየው ማለት ነው። ስለዚህ ፈተና ፍሬሽማንም ይሁን ሪሜዲያል ወይም 12ኛ ክፍል ኮንዲሽናል ሰንተንስ አይቀሩም ማለት ነው። በአንድም በሌላም ቢያንስ 3-4 ጥያቄ ይወጣሉ ማለት ነው። ስለዚህ እያንዳንዱን እናያለን ማለት ነው። ኮንዲሽናል ሰንተንስን እናያለን ማለት ነው። ስለዚህ ዜሮ ኮንዲሽን ምን ኤክስፕረስ ያደርጋል? ፋክትስ የሆነ ነገር እና ጀነራል ትሩዝ የሆነ ነገር ኤክስፕረስ የምናደርግበት ነው። እያንዳንዱን ዲቴል በደንብ እናያለን። ፈርስት ኮንዲሽን ሪል የሆነ ፖሲብል የሆነ ነገር ነው። ሰከንድ ኮንዲሽን ደግሞ ሃይፖቴቲካል ሲቹዌሽን ነው። ሰርድ ኮንዲሽን ፓስት ሃይፖቴቲካል ነው። ደን ሚክስድ ኮንዲሽናልስ የሚሉትንም እናያለን ማለት ነው። ስለዚህ እነዚህን በዋናነት አራት ናቸው። ሞስት ፕሮባብሊ ሃየር ኤዱኬሽን ላይ ሚክስድ ኮንዲሽናልም ሊኖሩ ይችላሉ ማለት ነው። ስለዚህ የእያንዳንዱን ዲቴል የምናይ ይሆናል ማለት ነው።
ሶ ፎርዝ ዋን ኢዝ ቴንስ ነው። ቴንስ እንግዲህ ቨርብ ኢንዲኬት ታይም ኦፍ አክሽን ነው። ታይምን ኤክስፕረስ የምናደርግበት ቴንስ ነው። ቴንስም እንግዲህ ፈተና አይቀርም እንደምታውቁት። ስለዚህ በተለይ ፕሬዘንት ፐርፌክት ቴንስ፣ ፓስት ፐርፌክት ቴንስ፣ በተለይ ፐርፌክት እና ፊውቸር ምናምን የሆኑት ቴንሶች ፈተና ላይ ብዙ ጊዜ ያመጧቸዋል፣ በጣም ይወዷቸዋል ማለት ነው። ስለዚህ ፓስት ፐርፌክት ከፓስት ኮንቲኒዩስ በምን ይለያል፣ እንዴት አይዴንቲፋይ እናደርገዋለን ኤግዛም ላይ የሚሉትን ነገሮች በደንብ እናያለን ማለት ነው በዚህ ፕሮግራም። ስለዚህ ስለ ቴንስ በዋናነት ስለ ፓስት፣ ፕሬዘንት እና ፊውቸር እያንዳንዱ አራት ክላሲፊኬሽን አላቸው። ጀስት ወደ 12 የሚደርሱትን ቴንስ እናያለን ማለት ነው። the other content or outline is a relative clause ነው። it is the most important thing here is we can understand. So relative clause, defining and non-defining, we can classify defining and non-defining relative clause. What is the difference between defining and non-defining, and how to use them, and how to identify during an exam የሚሉትን ነገር እናያለን ማለት ነው። ዲፋይኒንግ እና non-defining relative ክሎዞችን እናያለን ማለት ነው። whom, whose, which, that ከኮማ ጋር ተያይዞ ከፓንክቹዌሽን ራሱ ጋር ተያይዞ ያላቸውን ዲፈረንስ ዲቴል እናያለን ማለት ነው። ስለዚህ ዲፋይኒንግ እና ነን ዲፋይኒንግ ሪላቲቭ ክሎዝ እናያለን ማለት ነው። ይሄም አንድ ኮንተንት ነው ማለት ነው። the other part is ዳይሬክት ቨርስ ኢንዳይሬክት ስፒች ነው ማለት ነው። ዳይሬክት እና ኢንዳይሬክት ስፒች እናያለን ማለት ነው። አንድ ሰው የተናገረውን እና ሌላ ሰው ደግሞ ከበደ ውሃውን አትክልቱን አስጠጣው ብሎሃል ብለን ለሌላ ሰው አንድ ሰው የተናገረውን ለሌላ ሰው ስንናገር እንዴት ነው የሚለውን እነሱን እናያለን። ሲቀጥል ዲስኮርስ ማርከር it is the most important thing students may face challenge how to differentiate discourse markers on other። ስለዚህ ዲስኮርስ ማርከሮችን እዚህ ዲፈረንሺየት ለማድረግ ተማሪዎች ይቸገራሉ። በተለይ ተመሳሳይ የሆኑ ነገሮች ይኖራሉ። ለምሳሌ ኦልዞ፣ ኢቭን ዞ ተመሳሳይ ይሆናሉ። ኤንድ፣ አዲሽናሊ፣ ሞሮቨር ምናምን እና እያንዳንዱ ልዩነታቸው ምንድን ነው የሚለውን እናያለን። ለምሳሌ በት ከሃውኤቨር በምን ይለያል የሚሉትን ነገሮች እያንዳንዱን ዲስኮርስ ማርከሮች በጣም ሰፊ ናቸው። በሰፊው ነው የምናየው። ሄሪዝ እንደ ኤግዛምፕል ነው የተቀመጡት እንጂ በጣም ሰፊ ናቸው። እነሱን እናያለን። ዲቴል ኮኔክተሮችን ማለት ነው። ሶ ዘ አዘር ፓርቲ ኢዝ አክቲቭ ቨርስ ፓሲቭ ቮይስ ነው ማለት ነው። አክቲቭ እና ፓሲቭ ቮይስ የምናይ ይሆናል። ዘ አዘር ኢዝ አርቲክልስ፣ ዴፊኒት አርቲክል እና ኢንዴፊኒት አርቲክል ተብለው ይከፈላሉ። እነዚህም በዋናነት ፈተና ላይ ይመጣሉ። አን፣ ኤ እና ዘ ናቸው። ፕሪፖዚሽን እና ኮንጃክሽን። ፕሪፖዚሽን እንግዲህ ከቃላት ጋር የሚሄዱት ለምሳሌ ኢንተረስትድ ብለን ቱ ነው፣ ኢ ነው፣ አን አይ ሚን ፎር ነው ምናምን የሚሉት እናያለን ማለት ነው። ስለዚህ ለምሳሌ ኢንተረስትድ ተብሎ ኤን፣ አፎርድ ኦፍ ምናምን እነዚህ የሚሉትን ጀስት ፕሪፖዚሽን ከየትኛው ወርድ ጋር አብረው ይሄዳሉ፣ ሮላቸው ምንድን ነው የሚለውን ነገር እናያለን። ኮንጃክሽን ወይም ና የሆነ ፓንክቹዌሽን ሩል እናያለን። ፓንክቹዌሽን የተወሰነ ጥያቄ ይመጣ እነሱን እናያለን ማለት ነው። ሌላው ሰንተንስ ኮሄረንስ ቲፖች ይኖራሉ ማለት ነው። ስለዚህ ወደ መጀመሪያው ፓርት ስንመጣ እንግዲህ መስት ነው ማለት ነው። ስለዚህ መስት እንደምታዩት እንግዲህ ስትሮንግ ኦብሊጌሽን ወይም ደግሞ ሩልን ኤክስፕረስ ያደርጋል። ጠቀሜታው ስትሮንግ ኦብሊጌሽን ነው ይላል። ስለዚህ ኦፍን ባይ አውቶሪቲ ማለት ነው። ስለዚህ መስት ምንድነው ኤክስፕረስ የሚያደርገው ምንድነው ጠቀሜታው ስንል ስትሮንግ ኦብሊጌሽን ነው። በጣም ጠንከር ያለ ግዴታ ሲሆን መስት እንጠቀማለን ማለት ነው። ፎር ኤግዛምፕል ሂር ኢዝ አን ኤግዛምፕል ስቱደንትስ መስት ብሪንግ ዴር ኤክሰርሳይዝ ቡክ ቱ ዴር ሪሜዲያል ክላስ ይላል። ከዚህ የምንረዳው ምንድን ነው? መስት ብሪንግ የሚለው ሂር ኢዝ ሜን ፖይንት። ስለዚህ ተማሪዎች በክላስ ሪሜዲያል ክላስ ወይም ደግሞ ክላስ ሲማሩ መጽሐፍ ማምጣት አለባቸው ይላል። ስለዚህ ይሄ ኦብሊጌሽን ነው። ይሄ እንደ ኦፕሽናል ሳይሆን ግዴታ ነው፣ ማምጣት አለባቸው ማለት ነው። ስለዚህ መስት እንጠቀማለን ማለት ነው። ዘ ሰከንድ ኤግዛምፕል ኢዝ ቲቸርስ መስት ፎሎ ዘ ጋይድላይን ሴት ባይ ዘ ሚኒስተር ኦፍ ኤዱኬሽን። መምህራን ሚኒስተር ኦፍ ኤዱኬሽን ወይም ትምህርት ሚኒስቴር ያወጣውን ጋይድላይን መከተል አለባቸው ይላል። ይሄም አውቶሪቲ ሩል ነው ማለት ነው።
ወይም ግዴታ ነው። ያን ፎሎ አድርገው ነው መሄድ ያለባቸው እንጂ ራሳቸው በፈለጉት መንገድ ሊያስተምሩ አይችሉም ማለት ነው። ስለዚህ እንደዚህ አይነት ሲቹዌሽን ኤክስፕረስ የምናደርግበት መስት ይባላል ማለት ነው። ሞዳል ቨርብ ነው ማለት ነው። ሶ መስት እዚህ የምትረዱት ነገር ምንድን ነው? መስት ኦብሊጌሽንስ ከምስ ፍሮም ደ ስፒከር ኦር ፐርሰናል ሩልስ ነው እና ስትሮንግ የሆነ አድቫይስ ነው። ጠንከር ያለ አድቫይስ ሲሆን መስት እንጠቀማለን ማለት ነው። ሌላው መስት ከሀብቱ ጋር ተመሳሳይ ያደርገዋል። ግን የሚለይበት ነገር ከሀብቱ የምንለይበት መንገድ ምንድን ነው? መስት ኦብሊጌሽንስ ፍሮም ደ ስፒከር ነው። ተናጋሪው ኦብሊጌሽኑ ግዴታው ከተናጋሪው የሚወጣ ከሆነ መስት እንጠቀማለን ማለት ነው። ሀብቱ ከሆነ ግን አውትሳይድ ደ ስፒከር ወይም ደግሞ ኤክስተርናል ሰርከምስታንስ ወይም ደግሞ ኦርጋናይዜሽን ነው ማለት ነው ግዴታው የሚመጣው። እሱን በሂደት የምናየው ይሆናል ማለት ነው። ሌላው መስት ለምን እንጠቀመዋለን ሲባል ሎጂካል ዴዲኬሽን ወይም ደግሞ ሎጂካል የሆነ ኮንክሉዥን ለመስጠት ያስችላል። ለምሳሌ he must be tired after working all day ይላል። አንድ ሰው ቀን ሙሉ እየሰራ ከዋለ it must be tired ይደክመዋል። ስለዚህ ሎጂካል የሆነ ዴዲኬሽን ለመስጠት ለምሳሌ ቀን ሙሉ ወይም ሌሊት በሙሉ እየጣለ ካደረ ዝናቡ እየዘነበ ካደረ አውትሳይድ the room it must be mud ጭቃ ይሆናል ማለት ነው። ስለዚህ ኮንክሉዥን እንደዚህ አይነት ነገር ሲገጥማችሁ በቃ የሆነ ነገር ከተፈጠረ it must be something happened ከሆነ መስት እንጠቀማለን ማለት ነው። ይሄ ሎጂካል ዴዲኬሽን ይባላል ማለት ነው። ለምሳሌ he must be tired after working all day ሲላል ስለዚህ በዚህ ጊዜ መስት እንጠቀማለን ማለት ነው። the other is prohibition ሲሆን ደግሞ መስትን in negative form እንጠቀመዋለን ማለት ነው። መስት ኖት ማለት ኖት አለውድ ወይም ደግሞ forbidden or prohibited ማለት ነው፣ የተከለከለ ማለት ነው። ለምሳሌ you must not park here ማለት prohibited ነው። it is optional አይደለም፣ prohibited የተከለከለ ነው። ስለዚህ እዚህ አካባቢ መኪና ማቆም የለብንም ከተባለ ፕሮሂቢትድ ነው። ይሄን ኤክስፕረስ ለማድረግም መስት እንጠቀማለን ማለት ነው። በዋናነት ግን ኢን ኔጌቲቭ ፎርም ከሆነ መስት ኖት ማን ሪፕለስ ሊያደርገው ይችላል? ካን ኖት ሪፕለስ አንዳንድ ጊዜ የሚያደርግበት አጋጣሚ አለ ማለት ነው። እንግዲህ መስት ይሄን ይመስላል ማለት ነው። the other is have to ነው። have to ደግሞ ምንድነው ከመስት የሚለየውና ፈንክሽኑ ምንድነው የሚለውን እንይ። have to obligation comes from outside the circumstance ነው ማለት ነው። ስለዚህ ከተናጋሪው ወይም ደግሞ መልእክቱን ከሚያስተላልፈው ከሌላ ተቀብሎ ነው ያን ነገር ለኛ ሲያስተላልፍ ማለት ነው። ስለዚህ ኦብሊጌሽኑ comes from outside the circumstance ሲል እኔ ለምሳሌ ለእናንተ የሆነ ነገር ስናገር ኦብሊጌሽኑ ሩል ከሆነ ሎው ከሆነ ወይም የሆነ ሲቹዌሽን ከሆነ ጀስት ሃው ቱ እጠቀማለሁ ማለት ነው። ስለዚህ ለምሳሌ ስቱደንትስ ሃቭ ቱ ሰብሚት ዜር አሳይመንት ቱ ጌት ፓርቲሲፔሽን ሰርተፊኬት ይላል። ስለዚህ ለምሳሌ እኔ በሆነ ይሄን ነገር የተናገርሁት ስቱደንትስ ሃቭ ቱ ሰብሚት ዜር አሳይመንት ቱ ጌት ፓርቲሲፔሽን ሰርተፊኬት። ስለዚህ ፓርቲሲፔሽን ሰርተፊኬት ለማግኘት ስቱደንት አሳይመንታቸውም ወይም የሆነ ኤግዛም ሊሆን ይችላል ሰብሚት ማድረግ አለባቸው። ግዴታው እኔ ሳልሆን ስፒከሩ እኔ ሳልሆን ግዴታው ከየት ነው? ያ ሰርተፊኬት የሚሰጠው ሰው ነው ሀብቱን እንዲጠቀም ያስቻለ ነው ማለት ነው። ስለዚህ ይሄ ነው ኦብሊጌሽን ከምስ ፍሮም አውትሳይድ ዘ ሰርከምስታንስ የሚለው ይሄን ለመረዳት ነው ማለት ነው። ስለዚህ እችን መረዳት አለባችሁ ማለት ነው። ቱ ጌት ፓርቲሲፔሽን ሰርተፊኬት ሲል ሰርተፊኬት ለማግኘት ለምሳሌ አሁን 12ኛ ክፍል ከሆናችሁ ሚኒስትር ኦፍ ኤዱኬሽን ሰርተፊኬት ኢንትራንስ ኤግዛም ሰርተፊኬት ለማግኘት 12ኛ ክፍል መፈተን አለባችሁ የሚለው you have to attend your examination ብንል ኦብሊጌሽኑ አውትሳይድ ነው፣ ሚኒስትር ኦፍ ኤዱኬሽን ነው ማለት ነው። ስለዚህ እንደዚህ አይነት ሲቹዌሽን ሲያጋጥመን ሀብቱን እንጠቀማለን ማለት ነው። ሌላው the school has to follow the minister of education curriculum guideline ይላል። ይህም እንደዚሁ ተጨማሪ ወይም ደግሞ ኤክስተርናል ኦብሊጌሽን ነው። ከሚኒስትር ኦፍ ኤዱኬሽን ኦብሊጌሽን ስላለው ፎሎ ያደርጋል ማለት ነው። ግን ሞስት ፕሮባብሊ አንዳንድ ጊዜ ሀብቱን መስት ጋር እንጠቀምበት አጋጣሚ አለ ማለት ነው።
ሬል ነው። ያን ያህል ብዙም የሁለቱ ዲፈረንስ አይመጡም። ግን ቢመጡ ግን የምትለዩት ምንድን ነው? መስት ከሆነ ኦብሊጌሽኑ ፍሮም ዘ ስፒከር ነው። ሀብቱ ከሆነ ደግሞ አውትሳይድ ዘ ስፒከር ኦር ዘ ሰርከምስታንስ ማለት ነው። ሌላው ዶንት ሀብቱ ነው። ኔጌቲቭ ፎርሙ እንግዲህ ዶንት ሀብቱ ነው። ዶንት ሀብቱ ማለት ኖት ነሰሰሪ ወይም ደግሞ ኦፕሽናል ማለት ነው። ለምሳሌ መስት ኖት እና ዶንት ሀብቱ ይለያያሉ። ምንም እንኳ ሀብቱ እና መስት ኖት ተመሳሳይ ነገር ቢኖራቸውም ኔጌቲቭ ፎርማቸው ደግሞ ኮምፕሊትሊ የተለያዩ ናቸው ማለት ነው። ዶንት ሀብቱ ማለት ኖት ነሰሰሪ ወይም ደግሞ ኦፕሽናል ነው። ይሄን ነገር አታድርገው። ለምሳሌ ቤቱ ተጸድቶ ከሆነ ጀስት ማጽዳትም ትችላለህ አለማጽዳትም ትችላለህ ነው። ኦፕሽናል ነው ማለት ነው። ኖት ነሰሰሪ። መስት ኖት ከሆነ ግን ኢት ኢዝ ፕሮሂቢትድ የተከለከለ ነው ማለት ነው። አታጽዳ ከተባለ አታጽዳ ነው ማለት ነው። ዲፈረንሳቸው ይሄ ነው። ግን እንደዚህ አይነት ሲቹዌሽን ለምሳሌ ቤት አታጽዳ የሚል ግን ቢኖር መስት ኖት አንጠቀመው። ምክንያቱም ያ ኦፕሽናል ነው። ደግሞ ቢያጸዳውም ችግር የለውም ማለት ነው። ኖት ነሰሰሪ አያስፈልግም እንጂ ችግር የለውም። ስለዚህ ዶንት ሀብቱ ማለት ኖት ነሰሰሪ ወይም ደግሞ ኦፕሽናል ማለት ነው። ለምሳሌ ዩ ዶንት ሀቭ ቱ ከም፣ እዚህ መምጣት አይጠበቅብም። ለምሳሌ አሳይመንት ሰሚት የምታደርግ ከሆኑ ኦንላይን ሰሚት ማድረግ በቴሌግራም ላኩልኝ እያላችሁ መምህሩ ወስዳችሁ የምትልኩለት ከሆነ ስለዚህ መምህሩ ዩ ዶንት ሀቭ ቱ ከም ሄር ሊላችሁ ይችላል ማለት እዚህ መምጣት አይጠበቅባችሁም አሳይመንቱን ለመስጠት እዛ ሁናችሁ ኦንላይን ላኩልኝ ቢላችሁ ይሄን ዶንት ሀቭ ቱ ነው የምጠቀመው። ምክንያቱም ብትመጣ እቀበልሃለሁ፣ እዚያ ሁነህም ብትልክ እቀበልሃለሁ። ኢትስ ኦፕሽናል ማለት ነው። ዩር ቹዝ የራስ ምርጫ ነው። ኖት ሪኳየርድ ግን ግዴታ የለውም፣ አያስፈልግም። እዚያ ሁነህም መላክ ትችላለህ፣ መምጣትም ትችላለህ። ስለዚህ እዚህ ለምሳሌ መስት ኖት ጀስት እንጠቀም አንችልም ማለት ነው። ከሁለት አንዱ ኦፕሽናል የሆነ ነገር ከሆነ ዶንት ሀቭ ቱ እንጠቀማለን ኔጌቲቭ ፎርም ሲሆን። እስኪ ከዚህ አንድ ጥያቄ እንስራ ማለት ነው። የስተርዴይ ማይ ቦስ ቶልድ ሚ ዩ ዳሽ ፊኒሽ ዚስ ሪፖርት ቢፎር ዘ ሚቲንግ ይላል። ኤ መስት፣ ቢ ሃድ ቱ፣ ሲ መስት ሃቭ፣ ዲ ሃቭ ቱ ይላል። አሁን ከዚህ ምንድን ነው መረዳት ያለባችሁ ነገር የስተርዴይ የሚል ነገር አለ እዚህ። የስተርዴይ ሲል የስተርዴይ ማይ ቦስ ቶልድ ሚ ዩ ዳሽ ፊኒሽ ዚስ ሪፖርት ቢፎር ዘ ሚቲንግ ይላል። የስተርዴይ የሚለው ፓስት ነው። ስለዚህ ማይ ቦስ ቶልድ ሚ ሲል አለቃዬ ይሄን ሪፖርት ከስብሰባው በፊት መጨረስ አለብህ ብሎኛል ሲል ምንድነው ኤክስተርናል ኦብሊጌሽን ነው ማለት ነው። አለቃው ነው ስለዚህ ይሄን ግዴታ ጀስት እንዲጨርስ ያዘዘ ማለት ነው። ስለዚህ ሀብቱን እና ሀድቱን ልዩነታቸውን አይተን እንመርጣለን። የሀብቱ ፓስት ፎርሙ ሀድቱ ነው። ምክንያቱም እዚህ የስተርዴይ የሚል ስላለ ፓስት ነው። ስለዚህ ሀብቱን የምንጠቀመው ለፕሬዘንት እና ፊውቸር ሲሆን ነው የምንጠቀመው። ፓስት ከሆነ ሀድቱ ነው የሚሆነው ማለት ነው። ስለዚህ መልሳችን እዚህ ማን ይሆናል ማለት ነው? ሀድቱ ይሆናል ማለት ነው። ስለዚህ ሀድቱን እዚህ ጋር እንመርጣለን ማለት ነው። ኦኬ ከዚህ መስትና ሀብቱ ልዩነታቸው ምንድነው የሚል አለ። መስት ዘ ስፒከር ቲንክ ኢት ኢዝ ነሰሰሪ። አሁን መስት የምንጠቀም ከሆነ ተናጋሪው ሰው አይ ይሄ ነገር ነሰሰሪ ነው ወይም ግዴታ ነው ብሎ የሚያስብ ከሆነ ነው ስፒከሩ ነው ይላል። ፐርሰናል ኦፒኒየን ነው፣ እኔ ተናጋሪው ነኝ። ሪትን የሆነ ሩል ወይም ኢንስትራክሽን ሊኖረው ይችላል ማለት ነው። ለምሳሌ ዘ ቲቸር ኢዝ ጊቪንግ ዘ ስቱደንት አን ኦብሊጌሽን ኦር ኢንስትራክሽን። ለምሳሌ መምህሩ ለተማሪዎች ኢንስትራክሽን ወይም ኦብሊጌሽን ሲሰጥ መስት ይጠቀማል። ዩ መስት ኮምፕሌት ዘ ኢሴይ ባይ ፍራይዴይ። ለምሳሌ አሳይመንቱን ሰጥቷችሁ ከሆነ አርብ መጨረስ አለባችሁ ሲል መስት ተጠቀመ። ለምን መስት ተጠቀመ ስንል ግዴታውን የወሰነው ማን ነው? ተናጋሪው ነው፣ ስፒከሩ ነው፣ መምህሩ ነው። ተማሪው ምን አለ? ዊ ሃቭ ቱ ኮምፕሌት ዘ ኢሴይ ባይ ፍራይዴይ አለ። እዚህ ጋር ግን ሃቭ ቱ ተጠቀምነ። ለምንድን ነው ሃቭ ቱ የተጠቀምነው? ለምን ዊ መስት ኮምፕሌት ዘ ኢሴይ ባይ ፍራይዴይ አላልንም ስንል ይሄ ኤክስተርናል ኦብሊጌሽን ነው። ኤክስተርናል ኦብሊጌሽን ማለት ተናጋሪው ሳይሆን ከተናጋሪው ውጭ ያለ ሌላ ሰርከምስታንስ አለ ወይም ደግሞ አውትሳይድ ዘ ስፒከር ነው ግዴታው የሚመጣው ብለን አንቀድም። ስለዚህ አናዘር ፐርሰን አለ። ማን? መምህሩ ነው። ስለዚህ እኛ ስንናገር we have to complete the essay by Friday ብለን እናወራለን ማለት ነው። ስለዚህ የመስትና የሀብቱ ልዩነታቸው ሞር ኦር ለስ እዚህ የተወሰነ ተረድታችኋል ብዬ አስባለሁ። ስለዚህ
አሁን ይሄ ለምሳሌ ጥያቄ ቢሆን ኢንትራንስ ኤግዛም ሆኖ ጥያቄ ሆኖ ሁለቱም ብላንክ ስፔስ ቢኖሩ ኤ መስትና ሀብቱ ቢ ደግሞ ሀብቱና መስት ምናምን እንደዚህ እያደረገ ቢያመጣቸው መረዳት አለባችሁ። መምህሩ ኦብሊጌሽኑ ከራሱ ስለሆነ የሚመነጨው ግዴታ ኢንስትራክሽን ወይም ኦብሊጌሽን ለእናንተ ሲሰጥ መስት ይጠቀማል። እኛ ግን ሌላ ኤክስተርናል ኦብሊጌሽን ከሌላ ሰው ትእዛዝ ተቀብለን ስለሆነ ሀብቱን እንጠቀማለን የሚለውን ነገር ያዙ። ሌላው ሀብቱ አናዘር ፐርሰን ቲንክስ ኢት ኢዝ ነሰሰሪ ነው። ሌላ ኤክስተርናል ኦብሊጌሽን ወይም ደግሞ ፋክት ኖት ኦፕኔን ነው። ፋክት የሆነ ነገር ነው እና ኦፕኔን አይደለም። ይሄ ነው ዊ ዩዝ ሃድ ቱ ኢንስቴድ ኦፍ መስት ኢን ዘ ፓስት ቴንስ። አዎ ፓስት ቴንስ ከሆነ በመስት ወይም ደግሞ ሀብቱ ሃድ ቱ እንጠቀማለን ማለት ነው። መስት ኢን ዘ ፓስት ቴንስ አይ ሃድ ቱ ፔይ ማይ ስፒዲንግ ቲኬት የስተርዴ ይላል። ያው ቅድም እንዳልነው የስተርዴ ፓስት ከሆነ መስት እና ሀብቱን ሳይሆን ሀድቱን እንጠቀማለን ማለት ነው። ሀብቱ ኢዝ ሞር ኮመን ዛን መስት ኢን ኩዌስችን። አዎ ስለዚህ ከዚህ መረዳት አለባችሁ። ደግሞ አሁን ጥያቄ ኩዌሽን ፎርም ሆኖ ቢመጣ ሀብቱ ኢዝ ሞር ኮመን ዛን መስት ኢን ኩዌስችን ይላል። ለምሳሌ ዌን ዱ ዩ ሃቭ ቱ ፊኒሽ ዚስ ሪፖርት ሲል ለምሳሌ ዌን ዱ ዩ መስት ፊኒሽ ዚስ ሪፖርት ቢኮዝ ኢት ኢዝ ነሰሰሪ ቢል አይ መስት ነው ሀብቱ የሚለውን ነገር ሁለቱም ቢኮዝ ብሎ ኢት ኢዝ ነሰሰሪ ኦር አርጀንት ቢል አይ ይሄ ነገርማ መስት ነው እንዳትሉ። ስለዚህ ከመስት ይልቅ ሀብቱ በኩዌሽን ጊዜ ሞር ፎርማል ነው ማለት ነው፣ ወይም ደግሞ ኮመን ነው ማለት ነው። ስለዚህ ዌን ዱ ዩ ሃቭ ቱ ፊኒሽ ዚስ ሪፖርት ይላል። ይሄን መረዳት አለባችሁ። ስለዚህ መስትና ሀብቱ ጥያቄም ስለምንሰራ በዚህ መረዳት አለባችሁ። ዘ አዘር ፓርት ኢዝ ሃድ ቤተር እናያለን ማለት ነው። ሃድ ቤተር ማለት አርጀንት አድቫይስ ነው። አርጀንት የሆነ በጣም አንገብጋቢ ወሳኝ የሆነ አድቫይስ ስንሰጥ ፕላስ ኢምፕላይድ ዋርኒንግ። አዎ ስለዚህ ሃድ ቤተር የምንጠቀመው አርጀንት የሆነ አድቫይስ ነው። ሲቀጥል ምን ያመጣን? የሆነ ማስጠንቀቂያ ነው። ይሄን ነገር ካለፍ ሌላ ሪዘልት አለው፣ ኮንሴኩዌንስ አለው ማለት ነው። ስለዚህ በዚህን ጊዜ ሃድ ቤተር እንጠቀማለን። ምን ማለት ነው ስንል ኢፍ ዩ ሲ ኤ ሰንተንስ ዌር ኢግኖሪንግ አድቫይስ ውድ ሌድ ቱ ትሮብል ሃድ ቤተር ኢዝ ኤ ስትሮንግ ካንዲዴት ይላል። አረፍተ ነገሩን ስታዩት ሌላ ሪዛልት የሚያመጣ ከሆነ ለምሳሌ የሆነ ሰው ታሞ በጣም ታሟል፣ ሲቪር የሆነ ዲዚዝ ታሞ ዩ ሃድ ቤተር ጎ ቱ ዘ ክሊኒክ ነው የምትሉት። ቢኮዝ አንደኛ አርጀንት የሆነ አድቫይስ ነው። ሲቀጥል ሪዛልቱ ምን ሊሆን ይችላል? ሊሞት ይችላል ወይም ኮምፕሊኬትድ ሊሆንበት ይችላል ማለት ነው። ስለዚህ አርጀንት አድቫይስ ፕለስ ኢምፕላይድ ዋርኒንግ የሆነ ማስጠንቀቂያ ወይም ደግሞ የሆነ ሪዛልት የሚያመጣ ከሆነ ኔጌቲቭ ኢፌክት የሚያመጣ ከሆነ ሃድ ቤተርን እንጠቀማለን ነው የሚለን ነው። ሹድ ሳ ስንል ሹድ ኢዝ ሞስት ኒውትራል ነው። ያን ያህል አርጀንት ወይም ደግሞ አንገብጋቢ የሆነ ነገር አይደለም። ኒውትራል የሆነ አድቫይስ ለምሳሌ አይ ኢንትራንስን ለማለፍ ጠንክረህ ማጥናት አለብህ ብንል ኢት ኢዝ ኒውትራል፣ አርጀንት የሆነ አድቫይስ አይደለም፣ ኒውትራል ነው። ስለዚህ አረፍተ ነገሩን በመረዳት ይሄ ኒውትራል ነው ወይስ በጣም አንገብጋቢ ነው የሚለውን ነገር በጣም ወሳኝ ነው። ወይም ደግሞ ዋርኒንግ አለው ወይ የሚለውን ነገር በመለየት ሃድ ቤተር እና ሹድን መለየት ትችላላችሁ ማለት ነው። ምክንያቱም ሹድንም ለአድቫይስ ኮመን የሆነ ወይም ደግሞ ኒውትራል የሆነ አድቫይስ ነው የምጠቀመው ማለት ነው። ዌን ኢን ደብት ሹድ ኦፍን ፊትስ አንለስ ኮንቴክስት ስትሮንግሊ ሰጀስት ፎርማሊ ኦር ኮንሰኩዌንስ ይላል። ሌላው ሶስተኛው አውትቱ ነው። አውትቱ ደግሞ ሞር ፎርማል ሞር አድቫይስ ነው፣ ሞራል አድቫይስ። የመጀመሪያው ሃድ ቤተር አርጀንት አድቫይስ ፕላስ ኢምፕላይድ ዋርኒንግ ነው። አውትቱ ደግሞ ሞር ፎርማል ወይም ደግሞ ሞራል አድቫይስ ነው። ሞራል አድቫይስ ሞራል ኦብሊጌሽን ኤክስፕረስ ለማድረግ የምንጠቀምበት አውትቱ ነው ማለት ነው። ኢት ፊልስ ኤ ሊትል ሞር ሲሪየስ ኦር ዱቲ ቤዝድ ከሆነ ጀስት ሞራሊቲ ወይም ደግሞ ዱቲ ቤዝድ ከሆነ አውትቱ እንጠቀማለን ማለት ነው። ይሄ ኦቨርቪው ነው። የሃድ ቤተር የሹድ እና የአውትቱ ልዩነታቸው እንደ ኦቨርቪው እንጠቀመው ነው ማለት ነው። እያንዳንዱን ዲቴል በደንብ እናያለን ማለት ነው። ስለዚህ ሃድ ቤተር አርጀንት የሆነ አድቫይስ እና ኔጌቲቭ ኢፌክት የሚያመጣ ከሆነ ሃድ ቤተር እንጠቀማለን። ኮመን ወይም ደግሞ ኒውትራል የሆነ ምክር ለመስጠት ኮመን የሆነ አድቫይስ ለመስጠት ከሆነ ኒውትራል የሆነ አድቫይስ ሹድን እንጠቀማለን። ሞራል ኦብሊጌሽን ከሆነ ለምሳሌ የሆኑ ሰዎች ተቸግረው እነዚህን ሰዎች መርዳት አለብን የሚል ከሆነ ይሄ ሞራሊቲ ነው። በቃ ለምሳሌ ዊ አውት ቱ ሄልፕ ዘም ነው የሚሆነው።
ምክንያቱም ዊ ሹድ ምናምን አይሆንም ሞራል ኦብሊጌሽን ስለሆነ ማለት ነው። አውቶቱ የምጠቀመው ለማን ነው? ለሞራል አድቫይስ፣ ሞራል ኦብሊጌሽን፣ ፎርማል ለሆነ ነገር ለነዚህ እንጠቀማለን ማለት ነው። ሌላ እዚህ አንድ ነገር መረዳት አለባችሁ። እዚህ ጋር በደንብ የምትረዱት ነገር ምንድን ነው? እሺ ፎር ኩዌሽን ሹድ ኢዝ ዩር ሴፈስት ኦፕሽን ይላል። ፎር ኩዌሽን ሹድ ኢዝ ዩር ሴፈስት ኦፕሽን። ቅድም ሀብቱና መስት ቢመጡ በጥያቄ ፎርም ኩዌሽን ፎርም ማን ትጠቀማላችሁ? ማንኛውም ሞር ኮመን ነው ብለናል፣ ሀብቱ ብለናል። ጀስት አሁን እነዚህም ሀድ ቤተር ሹድ እና አውትቱ ሞስት ፕሮባብሊ ተመሳሳይ የሚያደርጋቸው ነገር አለ ቢለያዩም ማለት ነው። ግን በጥያቄ ጊዜ ሶስቱም ምርጫ ቢመጡ ማንኛው ሴፍ ነው ወይም ደግሞ የትኛው ዘ ሴፈስት ኦፕሽን ነው ከሶስቱ ቢባል ሹድን ትጠቀማላችሁ ማለት ነው። ዩዚንግ አውትቱ ኦር ሀድ ቤተር ኢኩዌሽን ኢዝ ሬር ነው ማለት ነው። አያችሁ አውትቱ እና ሀድ ቤተርን ኩዌሽን ፎርም ከመጠቀም ይልቅ ሹድን ብንጠቀም ሞር ሴፈስት ወይም ደግሞ ኢት ኢዝ ኮመን ኦር ሎጂካል ነው ማለት ነው። ስለዚህ በፖዘቲቭ ሰንተንስ የራሳቸው ዩዝ አላቸው፣ እነዚህን አየን። ኩዌሽን ፎርም ግን ሞስት ኮመን የሆነውን ሹድን እንጠቀማለን። ሶስቱ ምርጫዎች ቢመጡ ኮመን የሆነው ይሄ ነው ማለት ነው። ስለዚህ ይህን መረዳት አለባችሁ። አሁን እያንዳንዳቸው በደንብ እናያለን ማለት ነው። አውትቱን ስናይ አውትቱ ዩዝ ፎርማል ሪኮመንዴሽን ሞራል ኦር ሎጂካል የሆነ አድቫይስ ለመስጠት ነው ይላል። we use አውትቱ we have to recommend moral or logical advice ማለት ነው። በቃ ሞራል ኦብሊጌሽን ወይም ሞራል አድቫይስ የሚለውን ነገር እዚህ ያዙ። what is right or expected ምን ይጠበቅብናል? ትክክለኛውን ነገር ለማድረግ በቃ ሞራሊቲ ማለት እንግዲህ ትክክለኛውን ነገር ማድረግ፣ የሚጠበቅብን ነገር ማድረግ። ይሄን ነገር ኤክስፕሬስ ለማድረግ አውትቱ እንጠቀማለን። ለምሳሌ ስቱደንትስ ought to respect their teacher and classmates in school ይላል። ስለዚህ ሪስፔክት የሚለው ከዚህ ሪስፔክት የሚለው ከኛ የሚጠበቅብን ነገር ነው ማለት ነው። ከኛ ኤክስፔክትድ የሚደረግ ነገር ነው። ስለዚህ ስቱደንትስ ought to respect their teacher and classmates in school ይላል። መምህሮችንና ተማሪዎች የክላስ ጓደኛን ማክበር ይሄ እንደ ግዴታ ነው ማለት ነው። ሞራል ኦብሊጌሽን ነው። ሲቀጥል ጀስት ዱቲ ቤዝድ ነው ማለት ነው። እንደ ግዴታም ነው ማለት ነው። በዚህን ጊዜ ምን እንጠቀማለን? ሀድ ቤተርም አንጠቀም፣ ሹድም አንጠቀምም፣ ማንጠቀማለን አውትቱን እንጠቀማለን ማለት ነው። ስለዚህ አውትቱ ሪስፔክት የሚለው እዚህ አውትቱ እንጠቀማለን ማለት ነው። ሌላው ቲቸር አውት ቱ ጊቭ ክሊር ኢንስትራክሽን ዱሪንግ ዘ ሪሜዲያል ሴሽን ይላል። መምህራኖች ክሊር የሆነ ኢንስትራክሽን መስጠት አለባቸው ለተማሪዎች ሲያስተምሩ። ለምሳሌ ዛሬ የምናየው ስለ ሞዳል ቨርብ ነው ብሎ አውትቱ ሹድ ሀድ ቤተር ይሄን ኤክስፕረስ ያደርጋል ብሎ ዝም ብሎ ወጥቶ ቢሄድ፣ ስለዚህ ይሄ ሞራሊቲው ጀስት ኤክስፕረስ የምናደርግበት መንገድ ይሄ ምንድን ነው? አሁን ጀስት ከዱቲ ቤዝድ ነው ወይም ደግሞ ሞራሊቲ ነው ማለት ነው። ስለዚህ ሞራል ኦብሊጌሽኑን አልተወጣም ማለት ነው። ስለዚህ ሞራል ኦብሊጌሽን ኤክስፕረስ የምናደርግበት አውትቱ ነው ብለናል። ቲቸርስ አውትቱ ጊቭ ክሊር ኢንስትራክሽን ዱሪንግ ዘ ሪሜዲያል ሴሽን ይላል። ይሄ ሞራል ኦብሊጌሽን አሁንም ይሄ ኤክስፕረስ ያደርጋል ማለት ነው። ዩ አውት ቱ ሄልፕ ዩር ፓረንትስ ይላል። ይሄም ጀስት ኤክስፔክትድ ነው። አንዴ ከገባችሁ ግልጽ ነው። አሁን መርዳት ማክበር ጀስት ከሆነ ሰው ጀስት ዱቲ ቤዝድ የሆነ ነገር ኤክስፔክትድ የሚደረገውን ነገር ማከናወን አለብን የሚል ከሆነ አውትቱ ነው የምንጠቀመው፣ ወይም ደግሞ ሞራል ኦብሊጌሽን ብያችኋለሁ፣ እሱን መያዝ ነው። ስለዚህ ዊ አውት ቱ ሄልፕ ዩር ዩ አውት ቱ ሄልፕ ዩር ፓረንትስ ኢት ኢዝ ዘ ራይት ቲንግ ቱ ዱ ማለት ነው። ትክክለኛውን ነገር ማድረግ አውትቱን ነው የምንጠቀመው ነው። ሌላው ፖዚቲቭ ከሆነ ኮመን ነው። ለአድቫይስ ዱቲ ቤዝድ የሆነ አድቫይስ ሞራል ኦብሊጌሽን እንጠቀመዋለን ማለት ነው። ኔጌቲቭ ሲሆን ግን ኔጌቲቭ ፎርም ሲሆን ፖሲብል ይቻላል፣ በት አንኮመን ነው። ቤተር ቱ ዩዝ ሹድንት። እያንዳንዳቸው አሁን መለየት አለባችሁ። ከዚህ ከሹድ ጋር የሚለያየው ምንድነው ማለት ቅድም አሁን ኩዌሽን ፎርም ሲሆን ሹድን ብንጠቀም መልካም ነው። ከሀድ ቤተር እና ከአውትቱ ይልቅ ሹድን ብንጠቀም ለጥያቄ ሴፈስት ነው ብለናል። በተመሳሳይ እዚህም ኔጌቲቭ ፎርም ከሆነ ከአውትቱ ይልቅ ምንም እንኳ ኦብሊጌሽን ቢሆን ከአውትቱ ይልቅ ሹድንት
ሹድ ናት ብንጠቀም ቤተር ነው ይላል። ይሄን ኮንሲደር ማድረግ አለባችሁ። ሌላው ኩዌሽን ግራማቲካሊ ኮሬክት በት ሬር ቤተር ቱ ዩዝ ሹድ ነው። ስለዚህ በፖዘቲቭ ሰንተንስ ይሄ ነው። በኔጌቲቭ እና በኩዌሽን ከሆነ ግን ሹድ ኖት እና ሹድን ብንጠቀም የተሻለ ነው ይላል። ሬር ነው ይሄ ነው። ሌላው ሀድ ቤተር ነው። ሀድ ቤተር ደግሞ ምንድን ነው ስንል ቅድም እንግዲህ ኦቨርቪው እንዳየ ነው ሀድ ቤተር ስትሮንግ አድቫይስ ዊዝ ዋርኒንግ ፎር ኤ ኔጌቲቭ ኮንሰኩዌንስ ይላል። ኔጌቲቭ ሪዛልት ያመጣል ማለት ነው። ስለዚህ ኔጌቲቭ ሪዛልት የሚያመጣ ከሆነ ሀድ ቤተር እንጠቀማለን ማለት ነው። ለምሳሌ አቤል ሀድ ቤተር ሪቫይዝ ፓስት ኤግዛም ኩዌስችን ኦር ብሎ ሂ ማይት ፌል ደ ሪሜዲያል ቴስት። ስለዚህ አሁን ኔጌቲቭ ሪዛልቱ የት ነው? ኦር ብሎ የመጣው ሰንተንስ አረፍተ ነገር ሀድ ቤተር እንድንጠቀም ያስገድደናል ማለት ነው። ምንም እንኳ እዚህ ባያቆሙ ኮማ ብሎ ኦር ሂ ማይት ፌል ደ ሪሜዲያል ቴስት የሚለው ዋርኒንግ ነው ማለት ነው። ስለዚህ ሀድ ቤተር የሚለው ስትሮንግ አድቫይስ ነው። ያ ማለት ኔጌቲቭ ሪዛልት ወይም ደግሞ ኮንሰኩዌንስ እንዲያመጣ ሀድ ቤተርን ተጠቅመን አድቫይስ እናደርገዋለን ማለት ነው። ስለዚህ እዚህ መረዳት ያለባችሁ ነገር ሀድ ቤተር የምንጠቀም ከሆነ ኔጌቲቭ ሪዛልት አለው ነው። ከምትጠየቁት ጥያቄ ላይም ጀስት እንዴ እዚህ እንደተቀመጠው ኤግዛምፕል ሂ ማይት ፌል ደ ሪሜዲያል ቴስት ሊላችሁ ይችላል። ለምሳሌ የሆነ ሰው ታሞ ከሆነ አቤል ኦር አብዱ ሀድ ቤተር ጎ ቱ ደ ክሊኒክ ኦር ሜቢ ኮምፕሊኬትድ ዘ ዲዚዝ ሊል ይችላል። ስለዚህ ከኮማ በኋላ ያለውን ሪዛልት ኮንሲደር ማድረግ አለባችሁ ማለት ነው። ያን የሚያስከትል ከሆነ ሀድ ቤተር እንጠቀማለን ማለት ነው። ሌላው ስቱደንትስ ሀድ ቤተር አራይቭ ኦን ታይም ፎር ዘ ሪሜዲያል ክላስ ኦር ዘይ ዊል ሚስ ዘ ኢንስትራክሽንስ። አሁን ከዚህ ሪዛልቱ ምንድን ነው? ኢንስትራክሽን ያጣሉ ወይም ደግሞ ክላስ ሉዝ ያደርጋሉ። ሪዛልቱ ኔጌቲቭ ሪዛልቱ ምንድን ነው? ሀድ ቤተር ተጠቅሞ አድቫይስ ያደረግናቸው ምንድን ነው? በሰዓቱ መገኘት አለባቸው። አለበለዚያ ግን ኢንስትራክሽን ወይም ደግሞ ኢንስትራክተሩ መምህሩ አስተማሪው የሚሰጠውን ኢንስትራክሽን ሉዝ ያደርጋሉ፣ ሚስ ያደርጋሉ ይላል። ይህም ሪዛልቱ። ሌላው ኢሚዲየት ነሰሰሪ የሆነ ነገር ለመግለጽ ነው። ኢሚዲየት ነሰሰሪ ወዲያውኑ አስፈላጊ የሆነ ነገር ለምሳሌ ዊ ሃድ ቤተር ሊቭ ቢፎር ኢት ጌትስ ዳርክ። ስለዚህ ኢሚዲየት እና ነሰሰሪ ነው ይሄ። ለምሳሌ ከምሽቱ 1 ሰዓት ላይ ሆነን 30 ደቂቃ የሚወስድ መንገድ ላይ ነው ያለን። ስለዚህ ዊ ሃድ ቤተር ሊቭ ቢፎር ኢት ጌትስ ዳርክ ነው። ይሄ ኢሚዲየት ወይም ነሰሰሪ ነው። ጨለማው ከመጨለሙ በፊት ዊ ሃድ ቤተር ሊቭ ቢፎር ኢት ጌትስ ዳርክ ነው የሚለው። ከመጨለሙ በፊት መውጣት አለብን፣ መሄድ አለብን ማለት ነው። ስለዚህ ኢሚዲየት እና ነሰሰሪ የሆነ ነገር ጀስት አርጀንት የሆነ ነገር ሲኖር ያው ቅድም እንዳየ ነው ሀድ ቤተር ነው የምንጠቀመው ብለናል። ሌላው ኩዌሽን ፎርሙ ሀድ ቤተር ያው ቅድም እንዳልነው ሬር ነው ወይም ደግሞ አንኮመን ነው። ሹድ እንጠቀማለን። በኩዌሽን ፎርሙ ሹድ እንጠቀማለን ማለት ነው። ሀድንት ዊ ቤተር ጎ ብንል ስህተት ነው ማለት ነው። ወይም ደግሞ ሹድ ነው መጠቀም ያለብን ነው። ሹድንት ዊ ስለዚህ ሀድንት ዊ ቤተር ጎ ከሚል ይልቅ ሹድ ዊ ጎ ብንል ሹድንት ዊ ሃቭ ጎ ብንል ሞር ኮመን ነው ማለት ነው። ስለዚህ እዚህ ኩዌሽን ፎርም እና ኔጌቲቭ ፎርም ሞር ሹድ አስፈላጊ ነው ማለት ነው። ወይም ደግሞ ኮመን ነው ሹድ። አሁን ወደ ሹድ ነው የምንሄደው። ሹድ ስንሄድ ሹድ ኢዝ ኤ ሞዳል ቨርብ ዩዝድ ቱ ጊቭ አድቫይስ፣ ሰጀሽን፣ ሪኮመንዴሽን የመሳሰሉትን ኤክስፕረስ ለማድረግ ሹድ እንጠቀማለን ማለት ነው። ሹድ ኢዝ ኤ ሞዳል ቨርብ ዩዝድ ቱ ጊቭ አድቫይስ፣ ሰጀሽን፣ ሪኮመንዴሽን እነዚህን ኤክስፕረስ ለማድረግ የምንጠቀመው ሹድ ነው ማለት ነው። ዩ ሹድ ስተዲ ኦክስፎርድ እንግሊሽ ግራመር ሬጉላርሊ ቱ ኢምፕሩቭ ዩር ስኪልስ ይላል። ስለዚህ ይሄ አርጀንት የሆነ ነገርም አይደለም፣ ኦብሊጌሽንም ጀስት ሞራል ኦብሊጌሽንም አይደለም። ጀስት ኒውትራል ወይም ኮመን የሆነ አድቫይስ ነው። ኒውትራል ወይም ኮመን የሆነ አድቫይስ ከሆነ የምንጠቀመው ሹድ ነው። ስለዚህ እንግሊዘኛ እንደ አድቫይስ ነው የተሰጠው። ኦክስፎርድ ግራመርን ካጠና ያው እንግሊዘኛ ስኪልህ ኢምፕሩቭ ይሆናል ነው። ኮመን የሆነ ወይም ግዴታ በጣም አርጀንት የሆነ ይሄን ካላደረግ ይሄ ይመጣን የሚል ኮንሰኩዌንስ የለውም። እንደ ኮመን አድቫይስ ነው የምንጠቀመው፣ ሹድ እንጠቀማለን ማለት ነው።
ሌላው ሃና ሹድ አቴንድ ዘ ሪሜዲያል ፕሮግራም ቱ ፕሪፔር ፎር ኤግዛም። ይህም ጀስት ኒውትራል የሆነ አድቫይስ ለመስጠት ነው። ሌላው አስክ ፎር ኦፈሪንግ አድቫይስ ለኩዌሽን ከሶስቱ ኮመን የሆነው ለኩዌሽንም ወይም ኔጌቲቭ ፎር ነው። ከሶስቱ ከሀድ ቤተር ከሹድ እና ከአውትቱ ሹድ ተመራጭ ነው ማለት ነው። ለምሳሌ ሹድ አይ ዌር ዚስ ኮትስ ይላል። ስለዚህ ሹድ ለጥያቄና ለኔጌቲቭ ሞር ኮመን ነው ማለት ነው የምትይዙት ነገር። ከዚህ ጋር ይሄን አንደርስታንድ ማድረግ አለባችሁ። ሌላው ሹድ ቬሪ ኮመን ኢን ኦል ፎርምስ ነው። ለኩዌሽንም ለኔጌቲቭም ለፖዚቲቭ ፎርም ሹድ ለሶስቱም ኮመን ነው። ሀድ ቤተር እና አውትቱ ግን ለፖዚቲቭ ሰንተንስ የራሳቸው ይዛላቸው እንጂ በኔጌቲቭ እና በኩዌሽን ፎርም ሲመጡ ግን ሹድን ብንመርጥ የተሻለ ነው የሚለውን ነገር አይተናል። ሌላው አውትቱ ኔጌቲቭ ፎርማል በት ኩዌሽን ሪል ነው ይላል። ያው ቅድም እንዳየነው አውትቱ ኔጌቲቭ ያው ፎርማል ነው፣ ኩዌሽን ፎርሙ ግን ሪል ነው ነው። ሀድ ቤተር ኔጌቲቭ ያው ኮመን ነው ግን ኩዌሽን ሪል ነው የሚለውን ነገር መያዝ አለባችሁ ማለት ነው። ከዚህ ቴስት ዩርሰልፍ ይላል። እንግዲህ ራሳችሁን የምትፈትሹበት ጥያቄ እዚህ አለ ማለት ነው። እዚህ ምን ይላል? the minister of education says all students dash wear school uniform during exam ይላል። ኤ ሹድ ይላል፣ ቢ had better፣ ሲ must፣ ዲ አውትቱ ይላል። ስለዚህ the minister of education says all students dash wear school uniform during exams ኢንትራንስ ኤግዛም ተፈታኝ ብትሆኑ የምትለብሱት የስኩል ዩኒፎርም ካለ ሚኒስተር ኦፍ ኤዱኬሽን ያን መልበስ አለባቸው ብሏል ከሆነ ይሄ ግዴታ ነው ማለት ነው። ስለዚህ እንግዲህ ከነዚህ ከምርጫዎቹ ስናይ ግዴታ የሆነውን መርጠን ያለ ማለት ነው። ሹድ አድቫይስ ነው አይሆንም። ሀድ ቤተር ለአድቫይስ ነው፣ አርጀንት የሆነና ኔጌቲቭ ኮንሲኩዌንስ ያለው እሱም አይሆን። መስት ኦብሊጌሽን ነው፣ ትክክል ነው። አውትቱ ሶስቱ ተመሳሳይ ናቸው ኦልሞስት ልዩነት እንኳን እያንዳንዱ ቢኖራቸው ግን ከዚህ ሰንተንስ ጋር የሚሄደው the minister of education says all students must wear school uniform during exam። ስለዚህ መልሳችን ማን ይሆናል ማለት ነው? መስት ይሆናል ማለት ነው። ስለዚህ መስት ይሆናል። አሁን ከዚህ ኮንፊውዝ የሚያደርጋችሁ ነገር አይኖርም ማለት ነው። እንደ አድቫይስ ሳይሆን ይሄውን ኦብሊጌሽን ነው። ስለዚህ ሀብቱ ቢኖር ነው ከዚህ ትንሽ ኮንፊውዝ የሚያደርጋችሁ እንጂ እነዚህ ሶስቱ ከዚህ ኮንቴክስት ጋር አይሄዱም ማለት ነው። ሌላው ሁለተኛው ጥያቄ ስቱደንትስ ብላንክ ሪስፔክት ዜር ቲቸር ዱሪንግ ክላስ ቱ ሜንቴን ፖዚቲቭ ለርኒንግ ኢንቫይሮንመንት ይላል። ከዚህ አሁን ሪስፔክት የሚለው ምን በአእምሯችሁ ምን ይመጣል? ሞራል ኦብሊጌሽን ማክበር፣ ዱቲ ቤዝድ ያልነው ቀደም። ስለዚህ ከዚህ ማን እንደሚሆን እንግዲህ ቲንክ ማድረግ አለባቸው። እዚህ አሁን ሞራል ኦብሊጌሽን ማን ነው የምጠቀመው የሚለውን ነገር ማስታወስ አለባቸው። መስት ይላል፣ መስት አይሆንም። ሀድ ቤተር ይላል። ሀድ ቤተር አርጀንት እና ኔጌቲቭ ኮንሲኩዌንስ ነው። ስለዚህ ሞስት ፕሮባብሊ ሀድ ቤተርም ሊሆን አይችልም። አውትቱ ዛትስ ኦኬ፣ አውትቱ ይሆናል። ሀብቱ ይላል። ሀብቱና መስት አይሆንም። ሀብቱና መስት አይሆንም። ይሄ አይሆንም፣ ይሄ አይሆንም። ስለዚህ ሀድ ቤተር እና አውትቱን ነው እናንተ እንትን የምታደርጉት ማለት ነው፣ ኮምፔር የምታደርጉት ማለት ነው። ሀድ ቤተር እና አውትቱ ነው። ስቱደንትስ ሀድ ቤተር ሪስፔክት ዜር ቲቸር ዱሪንግ ዘ ክላስ ቱ ሜንቴን ፖዚቲቭ ለርኒንግ ኢንቫይሮንመንት ነው ወይስ ደግሞ ስቱደንትስ አውትቱ ሪስፔክት? ይሄ ሪስፔክት የሚለው ሞራል ኦብሊጌሽን ነው። ሄልፕ፣ ሪስፔክት እንደዚህ አይነት ሲሆኑ ቨርቦች ወይም ደግሞ ዱቲ ቤዝድ የሆኑ ቨርቦች ካሉ የምንጠቀመው ማን ነው ብለናል? አውትቱ ነው ብለናል። ሀድ ቤተር ግን ለምንድን ነው የምንጠቀመው? የሆነ ኔጌቲቭ ሪዛልት የሚያመጣ ነገር ሲሪየስ የሆነ አርጀንት የሆነ ነገር ሲኖር ነው ብለናል። መልሳችን አውትቱ ይሆናል ማለት ነው። ስቱደንትስ ኦልሶ ቱ ሪስፔክት ዜር ቲቸር ዱሪንግ ክላስ ቱ ሜንቴን ኤ ፖዚቲቭ ለርኒንግ ኢንቫይሮንመንት ይላል። ስለዚህ አውትቱ ይሆናል። ሶስተኛ ጥያቄያችን ዲው ቱ ዘ ሚኒስትር ኦፍ ኤዱኬሽን ፖሊሲ ኦል ቲቸርስ ዳሽ ሰሚት ዘ ኤግዛም ፔፐር ባይ ፍራይዴ ይላል። ኤ መስት ይላል፣ ቢ ሀብቱ፣ ሲ ሹድ ይላል፣ ዲ ደግሞ ሀድ ቤተር ይላል። አሁን ዲው ቱ ዘ ሚኒስተር ኦፍ ኤዱኬሽን ፖሊሲ ሩሉ ወይም ፖሊሲው ከማን ነው የመጣው? ከሚኒስተር ኦፍ ኤዱኬሽን ነው። ስለዚህ ኤክስተርናል ነው። ቅድም ታስታውሱ ከሆነ አሁን ይሄ ኦብሊጌሽን ነው፣ ምንም ጥያቄ የለውም። ዲው ቱ ዘ ሚኒስተር ኦፍ ኤዱኬሽን ፖሊሲ ወይም ሩል ማለት ነው።
ኦል ቲቸርስ ዳሽ ሰሚት ዘ ኤግዛም ፔፐር ባይ ፍራይዴይ። ኤግዛም ፔፐሩን አርብ ሰሚት ማድረግ አለባቸው ማለት ነው። ግዴታ ነው፣ ኦብሊጌሽን ነው ማለት ነው። ስለዚህ ከዚህ የማይሆኑትን ፒክ እናድርግ። ሹድ አይሆንም፣ ኮመን የሆነ አድቫይስ፣ ኒውትራል የሆነ አድቫይስ ለመስጠት ነው። ሀድ ቤተር አሁን ኔጌቲቭ ሪዛልት ሊያመጣ ይችላል፣ ግን ሀድ ቤተር የምጠቀመው አርጀንት የሆነ አድቫይስ ፕላስ ኔጌቲቭ ኮንሰኩዌንስ ነው ብለናል። ግን ሞስት ፕሮባብሊ እዚህ መስትና ሀብቱ ነው ሊሆኑ የሚችሉት ማለት ነው። መስትና ሀብቱን ደግሞ ኮምፔር እናደርጋለን ማለት ነው። መስትና ሀብቱን ኮምፔር ስናደርግ ኦብሊጌሽኑ ኦል ቲቸርስ ብላንክ ሰሚት ዘ ኤግዛም ፔፐር ባይ ፍራይዴይ ስንል ኦብሊጌሽኑ ስፒከሩ ተናጋሪው ሳይሆን አውትሳይድ ደ ስፒከር ነው። ከሚኒስተር ኦፍ ኤዱኬሽን የመጣ ኤክስተርናል ነው። ኤክስተርናል ሰርከምስታንስ ነው ማለት ነው። ስለዚህ ሀውቱን እንጠቀማለን ማለት ነው። ስለዚህ ሀውቱ የሆነ ማለት ነው። ዱ ቱ ዘ ሚኒስተር ኦፍ ኤዱኬሽን ፖሊሲ ኦል ቲቸርስ ሀው ቱ ሰሚት ዘ ኤግዛም ፔፐር ባይ ፍራይዴይ ይሆናል ማለት ነው። ስለዚህ የሁለቱ ልዩነት አይ ቲንክ ተረድታችኋል ብዬ አስባለሁ። ሌላው አራተኛ ጥያቄ ኤ ወይም አበበ የተባለ ሰው አይ አም ሶ ሆት አለ፣ ሙቆኛን አለ። ቢ ወይም ደግሞ ብሌን የተባለች ልጅ ምን አለች? ዩ ዳሽ ዩር ኮት። ስለዚህ ሙቆኛን ካለ መቼም ኮት ግን አውልቀው ነው መሆን ያለበት እንጂ ልበሰው አይሆንም። ስለዚህ ኤ ሹድ ቱ ቴክ ኦፍ ይላል፣ ቢ ሹድ ፑት ኦን ይላል። ፑት ኦን ልበስ ነው፣ ቴክ ኦፍ ደግሞ አውልቅ ነው። ቴክ ኦፍ ማለት ሪሙቭ ማለት ነው፣ ፍሬዛል ቨርብ ነው ማለት ነው። ፑት ኦን ማለት ደግሞ ለጫማ ወይም ለልብስ ልበስ ማለት ነው። ቴክ ኦፍ ማለት ደግሞ ሪሙቭ ማለት ነው። ስለዚህ ኤ ዩ ሹድ ቱ ቴክ ኦፍ ይላል። ይሄ ሲጀመር ግራማቲካሊ ስህተት አለበት። ቱን አይወስድም። ሹድ ቱ አይባልም። በቃ እነዚህ ሞዳል ቨርቦች ካሉ ቤዝ ቨርብ ነው ሜን ቨርብ ነው እንጂ መምጣት ያለበት ኢንፊኒቲቭ አይመጣም ማለት ነው። ቱ አይመጣም። ዩ ሹድ ቱ አይባልም። ስለዚህ ስህተት ነው። ኤ ስህተት ነው ማለት ነው። ቢ ዩ ሹድ ቴክ ኦፍ ዩር ኮት ትክክል ነው። ሲ አይ ሚን ሲ ማለት ነው። ቢ ደግሞ ሹድ ፑት ኦን ይላል። ይሄ ደግሞ ልበስ ነው። ስለዚህ ሙቆኛን እያለ ኮትክን ልበስ ሎጂካሊ አይሄድም። ግራማቲካሊ ኮሬክት ቢሆንም ሎጂካሊ ከዚህ ጋር ዩ ሹድ ፑት ኦን ዩር ኮት። ኤ አም ሶ ሆት ሙቆኛን ካለ አውልቀው ነው እንጂ ኮትክን ልበሰው ስለማይሆን ቢ አይሆንም። ዲ አውት ቱ ኖት ቴክ ኦፍ ይላል። ይሄም ሎጂካሊ አይሄድም። ስለዚህ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። አይ አም ሶ ሆት ሲል ዩ ሹድ ቴክ ኦፍ ዩር ኮት ይሆናል ማለት ነው። ኦኬ አምስተኛው ወይም የመጨረሻው ጥያቄ ኢት ኢዝ ሬኒንግ ኤንድ አይ ዶንት ዋንት ቱ ጌት ማይ ድሬስ ዌት ይላል። አይ ዳሽ አን አምብሬላ ይላል። ኤ ሃድ ቤተር ኖት ብሪንግ፣ ቢ ሃድ ቤተር ቱ ብሪንግ፣ ሲ ሃድ ቤተር ብሪንግ፣ ዲ ሃድ ቤተር ቱ ዩዝ ይላል። ኢት ኢዝ ሬኒንግ። ስለዚህ አሁን ዝናብ እየጣለ ነው። አይ ዶንት ዋንት ቱ ጌት ማይ ድሬስ ዌት፣ ልብሴን እንዲረጥብ አልፈልግም ማለት። አሁን እየጣለ ነው፣ ልብሴ እንዲረጥብ አልፈልግም። ስለዚህ ልብሴ እንዲረጥብ ካልፈለኩ አይ ዳሽ አን አምብሬላ። ስለዚህ ጥላ ምን መጠቀም አለብኝ ነው። ሃድ ቤተር ቱ ብሪንግ ወይም ደግሞ ማምጣት አለብኝ ነው። አይ ሃድ ቤተር ኖት ብሪንግ ይላል። ይሄ ሎጂካሊ አይሄድም ኖት ብሪንግ የሚለው፣ ምክንያቱም ሰንተንሱን መረዳት አለባቸው። ዝናቡ እየጣለ ነው፣ ልብሴን ማራስ አልፈልግም እያለ ነው። ስለዚህ ኖት ብሪንግ ጥላ ማምጣት የለብኝም አይሆንም፣ ሎጂካሊ አይሄድም። ሃድ ቤተር ቱ ብሪንግ ይላል። ይሄም ስህተት ነው። ሃድ ቤተር ብሎ ቱ አይጠቀም ብያቸዋለሁ ማለት ነው። ስህተቱ ምንድነው? ቱ መጠቀሙ ነው። ከዚህ ሞዳል ቨርቦች ካሉ ቱ አንጠቀምም። ሹር ቱ፣ ሃድ ቤተር ቱ፣ መስት ቱ፣ ካንቱ ምናምን እንደዚህ አይባልም ማለት ነው። ስለዚህ ኢንፊኒቲቭ መጠቀም ቤዝ ቨርብ ነው መጠቀም ያለብን ነው። ሲ ላይ ሃድ ቤተር ብሪንግ ይላል። ይሄ ትክክል ነው። ሃድ ቤተር ፕላስ ቤዝ ቨርብ ብሪንግ የሚለው ነው። ዲ ሃድ ቤተር ቱ ዩዝ ይላል። አሁንም ቱ እዚህ ተጠቅመናል። ምናልባት አሁን ሃድ ቤተር ቱ ዩዝ አን አምብሬላ ሲል የሚቻል ጀስት ኮመን መስሎ ይታያናል። ግን ከዚህ ሩል ስላለው ሃድ ቤተር ቱ ጋር አይሄድም ማለት ነው። ስለዚህ ሃድ ቤተር ብቻ ሳይሆን ሁሉም ሞዳል ቨርቦች ቱን አይጠቀሙ ማለት ነው። መልሳችን ስለዚህ ሲ ይሆናል ማለት ነው። ሃድ ቤተር ብሪንግ አን አምብሬላ ይሆናል ማለት ነው። ስለዚህ ትክክል ነው። ሌላው ስህተት ነው ማለት ነው።
ስለዚህ እንደዚህ አይነት ጥያቄ ነው የምትጠየቁት። ከዚህ የተለየ ያን ያህል ጥያቄ አይኖርም ማለት ነው። ሌላው ስድስተኛ ጥያቄ ነው። ስድስተኛ ጥያቄ አይ ፎርጎት ማይ ኖትስ አት ሆም የስተርዴይ አይ ብላንክ ሃቭ ብራውት ዘም ዊዝ ሚ ይላል። አይ ፎርጎት ይላል። ፓስት ነው። ፓስት ከሆነ እንግዲህ ማን ነው የምጠቀመው? ኦኬ አይ ፎርጎት ማይ ኖትስ አት ሆም የስተርዴይ አይ ዳሽ ሃቭ ብራውት ደም ዊዝ ሚ ይላል። ኤ መስት ይላል። መስት ለፓስታ እንጠቀመው። ሹድ እንጠቀመዋለን። ሹድ ፕላስ ሃቭ ፕላስ ቨርብ ስሪ ማለት ነው። ይሄ ኮመን ነው። ሀድ ቤተር አውትቱ። ስለዚህ ይሄ መልሳችን ማን ይሆናል ማለት ነው? መስት አይሆንም ሹድ ነው ማለት ነው። ስለዚህ ሹድ ፕላስ ሃቭ ፕላስ ቪ3 ወይም ደግሞ ኮንዲሽናል ሰንተንስ ላይ ታይፕ 3 ብለን ኤክስፕረስ የምናደርግበት ማለት ነው። ስለዚህ አይ ፎርጎት ማይ ኖትስ አት ሆም የስተርዴይ አይ ሹድ ሃቭ ብራውት ዘም ዊዝ ሚ የሚለው ሹድ መልስ ይሆናል ማለት ነው። ሌሎቹ ግን መልስ አይሆኑም ማለት ነው። ኦኬ ስለዚህ ሀድ ቤተር ባይዘውኝ ፓስት ነው ማለት አይደለም፣ ፕሬዘንት ነው። ሀድ ስለሆነ ፓስት ኤክስፕረስ ያደርጋል ማለት አይደለም፣ ሞዳል ቨርብ ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ስለዚህ ይሄን ይመስል ነበር የዛሬው። እንግዲህ ዛሬ ሞዳል ቨርቦችን አይተናል። በቀጣይ ደግሞ ሌሎች ከሞዳል ቨርብ ሆኖ አድቫይስ እና ኦብሊጌሽን ብቻ ነው ያየነው። ነሰሲቲ፣ አቢሊቲ ምናምን የሚሉትን በቀጣይ የምናይ ይሆናል። ስለዚህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። በቀጣይ ደግሞ የተሻለ ነገር ይዘን እንደዚሁ መጨረሻ ላይ ኤግዛም ጥያቄዎችን እያመጣን እንማማራለን ማለት ነው። ስለዚህ ቴንኪዩ